ስማ የሆነ ታሪክ ልንገርህማ በእናትህ ማለት አንተ ደንዝዘሃል ባለህበትና ቢያንስ ላነቃ ይችላል ብዬ አስባለሁ። የሆነ ጊዜ አንድ ከተማ ላይ ከባድ የሆነ የጎርፍ አደጋ መከሰት ይጀምራል። እናም የከተማው አስተዳደር ህዝቡን ከቤታችሁ ለቃችሁ ውጡ ብሎ አዋጅ አውጃል። ነጋሪት ይነገራል እና ህዝቡ እየወጣ እያለ አንድ ሰው ብቻ አልወጣም እና ሂደው ወንድም ምንድነው እዚህ የምትሰራው? ይሄ አደጋ እየጨመረ ነው የሚሄደው እና እባክህ ለቀህ ውጣ ይባላል። ያ ሰውዬ ምን ቢል ጥሩ ነው? እኔ ለፈጣሪ በጣም ቅርብና ፈጣሪ ማመልክ ስለሆንኩ ለእናንተ እርዳታ አልፈልግም፣ የሰው እርዳታ አያስፈልገኝም፣ ፈጣሪ አድነኛ ይላቸዋል። በዛ ሁኔታ ላይ ያለ ያ ጎርፍ ይከሰትና ቤቱን ጎርፍ መግባት ይጀምራል። ውሃው ሲጨምር በጀልባ ይመጣሉ። እንደዚሁ ደግሞ ነፍስ አድኖች እባክህ ይህንን አካባቢ ለቀህ ውጣ፣ ጎርፉ እየጨመረ ነው የሚሄደው እና ራስህን አድን ይሉታል። እንዲህ እናንተ አልሰማችሁም? አሁንም ፈጣሪ ያድነኛል ብሎ ሰውየው በፈጣሪ ላይ ያለውን እምነት ለመናገር ይሞክራል። ያ አደጋ አሁንም ይጨምራል። ጎርፍ ጣራው ላይ ይደርሳል። ሰውየው ጣራው ላይ ተንጠላጥሎ ያገኙታል። ሄሊኮፕተር ይመጣለታል። ኧረ እባክህን አይደል ይሄ ጎርፍ እየጨመረ ነው የሚሄደው ብሎ ይጠይቁታል። አሁንም አልሰማችሁም? እንዲህ እኔ ለፈጣሪ በጣም ቅርብ ነኝ፣ ፈጣሪ ይሰማኛል፣ ፈጣሪ ያድነኛል፣ የሰው እርዳታ አያስፈልገኝም ይላቸዋል። በዚህ ትዕቢት ውስጥ እያለ ህይወቱ ያልፋል ማለት ነው። ከዛም በቀጣይ ፈጣሪ ጋር ይገናኝና የሰው አምላኩን ለመውቀስ ይሞክራል። ፈጣሪ ሆይ እንዴት ምድር ላይ እኔ አንተን ብቻ ነበር የማመልከው፣ እንዴት እዚህ አደጋ ውስጥ እንድሞት ታደርገኛለህ ይለዋል። ፈጣሪ ምን ቢለው ጥሩ ነው? አንተ ባሪያ ሆይ መጀመሪያ መልእክት አልደረሰም አደጋ እንደሚደርስ ይለዋል። በእርግጥ ደርሶኛል። እሺ ጀልባስ አላኩልህም? ጀልባም መጥቶልኛል። ሄሊኮፕተርስ አላኩልህም? ሄሊኮፕተርም መጥቶልኛል አለ። እና ታዲያ እኔ በእጄ መጥቼ እስከማውጣህ ነበር የምጠብቀው አለው ይባላል። እዚህ ጋር ልንረዳ የምንችለው አንድ ነገር ሀሳብ አለ። ሁላችንም የተሰጠን የራሳችን የሆነ አቅም አለ። መኝታ ላይ ተኝተህ ህይወት ለውጥ ይመጣል ብለህ የምትጠብቅ ካለህ መንቀሳቀስ አለብህ ማለት ነው። ቢያንስ ከአንተ የሆነ እንቅስቃሴ አድርገህ በፈጣሪ መመካት ኖርማል ነው። ተኝተህ ግን ሰው ያድነኛል፣ ሰው ይደርስልኛል ብለህ ወይ ፈጣሪ ያድነኛል ብለህ የምታስብ ከሆንክ የተሸወርክ ነው ማለት ነው ብራዘር። ስለዚህ ብትነቃ አይሻልም? ተንቀሳቀስ። ታንኪዩ። ኮመንት፣ ሼር፣ ኮፒ ሊንክ እያደረጋችሁ አመሰግናለሁ።